የሚያስፈራው ነገር ምን እንደሆነ ታውቃላችሁ? እድገት አይደለም፣ ድካምም አይደለም፣ በአንድ ወቅት ያስቡላቸው የነበሩትን ነገሮች በሙሉ ማጣትም አይደለም። እውነተኛው አስፈሪ ነገር በህይወት ለመኖር እየታገሉ ሳለ ቀስ በቀስ ራሱን ወደማያውቁ ሰው ሲቀየር ማየት ነው። አብዛኛው ሰው ይሄን እንዳለ እንኳን ጨርሶ ያስተውሎ። ምክንያቱም ህይወት ሁልጊዜ ሰውን የሚቀየረው በጩኸት አይደለም። ለውጡ በዝምታ ይከሰታል። በተስፋ መቁረጥ በኩል፣ በጫና በኩል፣ በብቸኝነት በኩል፣ በጣም ብዙ የህይወት ሸክምን ለረጅም ጊዜ በመሸከም በኩል። መጀመሪያ ላይ ያ ሰው እኮ ለራሱ እንዲህ ያለ ነው ጉዞውን የሚጀምረው። በቅርቡ ደህና ሆናለሁ፣ ብቻ ይህንን ማለፍ አለብኝ ይላል። ብዙ ከተጓዘ በኋላ ጉዞው አድካሚ መሆን በሚጀምርበት ሰዓት ግን በውስጡ የሆነ ነገር እንደተቀየረ መሰማት ይጀምራል። ከዛ እንደዚህ ይላል፣ ቆይ ለምን ጀመርኩት? ወደ ኋላ ልመለስ ወይስ ሌላ መንገድ ልፈልግ? በማለት መዛል ውስጥ ይገባል። ቀስ በቀስ በአንድ ወቅት በህይወት እንዳለ ይሰማው የነበረው የሱ ማንነት ቀስ በቀስ እየደበዘዘ ይሄዳል። ፈገግታው፣ እውነተኛነቱ ይቀንሳል። ጉጉቱ ይጠፋል። ድንገት ቆም ብሎ ማሰብ ሲጀምር የቀድሞ ማንነቴ ናፈቀኝ ይላል። የቀድሞ እኔነቴ፣ ጉብዝናዬ፣ አቅሜ። እንደዚህ ብለን አናውቅም? የቀድሞ ማንነታችን እኮ ፍጹም ወይም ስህተት የሌለበት ሆኖ አይደለም። ነገር ግን ያ ማንነታችን አሁንም ከህይወታችን ጋር ግንኙነት እንዳለው ስለሚሰማን ነው። ያ ማንነታችን ከልብ ይስቅ ነበር፣ ሰላም ነበረው። በመስታወት ውስጥ ስንመለከት ራሳችንን ይለይ ነበር። አሁን ግን ሁሉ ነገር እንግዳ ይመስላል። በመስታወት ስናይ የምናየው እኛን አይደለም። ከሰዎች ጋር እናወራለን፣ እንስቃለን፣ እንጫወታለን። ነገር ግን በውስጣችን ጥልቅ በሚባል ደረጃ በጉዞ መስመር ላይ አንድ በጣም አስፈላጊ ነገር እንዳጣን ይሰማናል። እናም እውነቱን ለመናገር ያ ስሜት ሰዎች ከሚገምቱት በላይ በጣም ያማል። ምክንያቱም አንዳንድ ጊዜ በህይወት መትረፍ በጣም ብዙ ጉልበት ስለሚጠይቅ ሰው እንዴት እውነተኛ ህይወት መኖር እንዳለበት ቀስ በቀስ ይረሳል። ስሜት አልባ ይሆናሉ። ሀሳባቸውና ስሜታቸውን መግለጽ ያቆማሉ። ህመማቸውን በጣም ደብቀው ስለሚይዙት በውስጣቸው እየታገሉ መሆኑን ማንም አያስተውልም። እናም በመጨረሻ ለገዛ ማንነታቸው ባዕድ ይሆናሉ። ከሁሉ በላይ የሚያሳዝነው ነገር ብዙ ሰዎች ወደፊት መቀጠሉ ሲከብዳቸው ራሳቸውን ማጥፋት እንዳለባቸው ያምናሉ። መንገዱ እኮ ራሱ ክፉ ስለነበር አይደለም። ነገር ግን ህመምን ለረጅም ጊዜ መሸከም ለመፈወስ ቆም ካላሉ ቀስ በቀስ የአንድን ሰው ማንነት ሊያጠፋ ስለሚችል። ለዚህ ነው በአስቸጋሪ ወቅቶች ውስጥ ወደ የትኛው ማንነት እየተቀየርን እንደሆነ ትኩረት መስጠት ያለብን። ምክንያቱም በመንገዱ ላይ ራሳችንን ሙሉ በሙሉ ካጣ መጨረሻው ላይ ስንደርስ ምንም ትርጉም የለውም። ወርቅ የሆነ ማንነት አለን። ያን መልካም የሆኑትን ማንነታችንን እያለፍንበት ያለንበት ነገሮች እንዳያጠፉብን መጠበቅ ደግሞ ብልህነት ነው። የቀድሞ ማንነትሽ ሊናፍቃችሁ ይችላል። ይህ ማለት ግን ታሪካችሁ አብቅቷል ማለት አይደለም። ዛሬ ላይ የምትኖሩት ኑሮ ዋጋ የለውም እያልኳችሁ አይደለም። ህይወት እንዲህ ናት። የበለጠ ጥበበኛ የሆነውን ማንነታችንን ከህመሙ ውስጥ ቀስ በቀስ ለመገንባት ሲፈልግ አንዳንድ ጊዜ የቀድሞ ማንነታችንን ይሰብራል። ነገር ግን ህይወትን በጥልቀት የሚረዳና አሁንም ሰው ሆኖ ለመቀጠል የሚመርጥ ማንነት በውስጣችን ይወለዳል።